ሰላም ለእናንተ ውዶችዬ፣ እንዴት ናችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? ከትንሹ ብዙ ትንሽ ላሳያችሁና ቡኩር እና ጭስ ቤታችን ስርዳብን እንቦክረው እስኪ ኑ ስርዳብ እንቦክር። ቡኩራችንን እንቦክርና እናጭስ ታጨሱ ጨስ እናደርግ እናጫጭሰውና ከዛ ከትንሹ ብዙ እንየው እስኪ። ፎቅ አይደለም ይሄ ስርዳብ ነው፣ ታች ነው፣ ታች ክላስ ነው። እናጭስ እንቦክር። ስቀለፍታላ እዚህ ጋር ደረጃዎቹ በደንብ ይጨስባቸዋል። እናጫጭስና እንቦክር። ላይታያችሁ ይችላል። ስርዳብ እንዳለ እንደዚህ ጋር ነው ሄደው። ያው እዚህ ግዴታ መቦከር ነው። እዚህ መስታየት የእንትን መስታየት ራሱ ያሳያል አይደል? ቡኩሩ ከምንድን ነው የሚያልቀው? ዛሬ ድግስ አለን። እዚህ ጋር ሽዋሽው መጫወት ትችላላችሁ። እናበራራ መብራቱንና እናቶች ለእናንተ ለማሳየት ሳይሆን ታውቁታላችሁ። ብቻ ግን ያለንበት መቼስ አንዳንዶችን ክላስ እንኳን ማሳየት ለራስ ይቀመጣል። ይሄን አጽድተና እውነት እዚጋ ሞክራለ። በቃ ላምጣና ልሞክረው። እዚህኛው ሞክራለሁ። በየቦታው መስገጃ አለ፣ በየቦታው ሞክራለ። እዚህ ጋር ሽዋሽዌ እንጫወታ። ጅዋጅዌ ቤት ውስጥ ነው። ጅዋጅዌ አለ። ጅዋጅዌ እዚህ ጋር ሰከነች ተቀምጧል። የድሮ ስልክ አለ። ቆይ የድሮ ስልክ ላሳያችሁ። በየቦታው እንትን ነው፣ በየቦታው ቡኩር ነው፣ በየቦታው መስገጃ ነው። ብስብስም ላድርግበት። ብስብስ እንጠቀም እና በስብሳቸው ሽታቸው ቆንጆ እንዲሆን ሽታቸው የተመረጡ ተመረጭ። እዚህ ጋር ምግብ ስለሚሆንበት ሰካነ ስለሆነ ብዙም ብስብስ አይመከርም እና እንደዚህ ነው። እናንተ ጋርስ እንዴት ነው? እኛ ጋር ይሄ ነው የሚመስለው። እዚህ ጋር ታያታላችሁ። እዛ ጋር ያለችው ማናት? አወቃቻት ወይ እንዴ? ለምን ታባተኝ ማለበራው? ለምንድን ነው እዚህ ጋር መራት ማለበራው? ሰካና እዚህ ጋር አለው። እናቶችዬ ምን ላሳያችሁ? ለምንድን ነው ማለበራው? እዚህ መብራት እዚህ ጋር አስተናጋጆች ይመጣና ከዛ አስተናጋጆች ደግሞ እዚህ ጋር እንትናቸውን ይገጭራሉ። እዚህ ጋር ጓዳ ናት። ጓዳ ማለት የሆነ ምስጢር የሚደበበቁባት ምናምን። እዚህ ጋር ምግብ አለ። ይሄ ወደ ውጭ ያወጣል።
አሁን በዚህ የገባችሁ በዚህ በዛ ወዲያ የገባችሁ ወደዚህ ትመጣላችሁ ማለት ነው። እናቶቼ ወንድሞቼ፣ እስኪ ለምን ቡኩር አላሸታችሁም? ለምን ከትንሹ ከትልቁ ይልቅ ትንሹን ለምን አላሳያችሁም ብዬ ነው ቀረጻ ያደረኩላችሁ። እንደምታበረታቱ ያውቃለሁ። ሁሉንም እንደምታደርጉልኝ ያውቃለሁ። የትኛው ቤት የትኛው ጋር እዚህ ጋር እዛ ጋር ሻይ ይጠጣል፣ እዚህ ጋር ከምግብ በኋላ ደግሞ ከዚህ ጋር ይቀመጣሉ ማለት ነው። እንደዚህ ነው። አሁን ቡኩርሽን የጣልሽው አትሉ? ቡኩሩን የት አረግሽው? ብስብሱን የት አደረሽው አትሉ? አሁን ብስብሱ እዚህ ጋር ነው አገኘሁት። የበሰበስኩ ነው። ቡኩሩን የት አረግሽው አትሉ? እዚህ ጋር ላሳይ። ተገንቷል። ቡኩሩን ከደነ እዚህ ጋር ያሸተትኳቸው ሁሉንም ሞክራለሁ። ጓዳ ሳይቀር ነው መሞከር ያለብኝ። ይሄ ማወዛወዣው ስፖርቱ እዚህ ጓዳ ነው ሞከር። ጓዳ ማለት የላይኛው ጓዳ አይደለም። ይሄኛው ጓዳ እንትን ነው እንግዳ ምናምን ሲመጣ የሚያርፍበት ማለት ወደ ላይ ምናምን ካለው ዘዋ ምናምን ከሆነ እዚህ ጋር መጥቶ ሸፈን ብሎ ዘዋ ይላል ማለት ነው። የፍሬዘሩ አሁን ታች ነው ትላላችሁ ወይስ ሱቅ ይመስላችኋል? ሱቅ ይመስላል ወይስ ጓዳ ይመስላችኋል? ምን ይመስላችኋል? ይህ ዋናው ጓዳ አይደለም፣ የእንትን ነው የእንግዳ። ለምሳሌ ሰው ከታስር ዳር ይመጣና እንትን ይላል፣ ያሞ ይችላል ማለት ዘወር ብሎ እዚህ ጋር ቁጭ ብሎ የጎደለው ደግሞ ጠፋበት። እዚህ ጋር ሽንት ቤት አለ። እኛ ሀገር ሰው እኮ ሞኝ ነው። ሽንት ቤት አጣቢ የሚለው ማለት ነው። እንደው ሽንት ቤት ነው እንኳን ብታዩት ደግሞ ሞኝ እኮ ነው። ለእኛ ሀገር ይዋል። አሁን ሽንት ቤት አጣቢ ይባላል። አሁን እንደዚህ ይሄን እኮ ነው ሽንት ቤት አጣቢ የምትሉኝ። ይሄ እኮ ነው። ያው ሽንት ቤት ይመስላል። አበባ አለው፣ ሽቶ አለው። አሁን ይሄ ነው። ይሄ አንድ ቀን ኤሌክትሪክ ኮንታክት አድርጎ ያልኩ በጣም ነው የነዘረ። እዚች ጋር እንትን አላት፣ የተሸፈነች ሽቦ አላት። ኮንታክት አድርጎ ውይ ብያለሁ። አጠፋፋው። ይሄንም ልዝጋው። እዛኛው ደግሞ እንወርድና ዛሬ ቆንጆ ቀረጻ ላደርግላችሁ ደስ ይለኝ ነበር። እጅ መታጠቢያውን ሊያጥባሉ ይላሉ እኛ ሀገር ሰሞኛ። መስታየት እኮ ነው መታጠቢያው። መስታየት እኮ ነው መታጠቢያው። ሞኝ እኮ ነው ጅላንፏ ለብለብ ያንዳንዴ እኮ ነው እኮ ነው። እናንተ ሞኞች ሽንት ቤት አጣቢ፣ የእጅ አጣቢ እንደዚህ ብሎ እንደዚህ ቀረ ብትሉት ይሄ ነው። ይሄን አሁን አንዱን ክላስ ጨረስን ማለት ነው። ከዛ ደግሞ ወደዚህ ይመጣላል። ስልኳ ደስ አትልም? የድሮ ስልክ በዚህ ጋር ሄሎ ይባላል። ሄሎ ጡት ይላል። አይገርማችሁም? ይላል እንዳይረዝምባችሁ ቪዲዮ። አሁን ጓዳ በሁለት አይነት ሆነ መሄድ እንችላለን። በዚህ መሄድ እንችላለን፣ በዚህ መሄድ እንችላለን። በቃው በሰበስኩት አጨስኩት አሁን ወደ ላይ እሄዳለሁ። በሌፍት ልሂድ ወይስ በዚህ? በሌፍት ምን አስሄደኝ? ሙዚቃዎች ደስ አይሉ ዶልኬዎቹ ጋር
እኮ ሌፍት ናት። ሌፍት የወንበር ሌፍት የወንበር ሌፍት ከዛ ደስ ትመጣና ደስ ትመጣና የወንበር ሌፍት ዶር ስፍር ደረስን። ዶር ስፍር ይቦካል ይቦካል። ስለይም ይጀማል። ምስኪን ናቸው እኮ እነዚህ ልጆች። ሰደኳቸው። እኛ ገብቶን እናቴ ትሉ ነበር ወይም እህቴ ትሉ ነበር። በላጤናችሁ በስሜ እየጠራችሁ ምን አለ ታታ፣ ማማ፣ እትዬ፣ አጎ፣ አንጌ ብትሉኝ ምን አለበት? በቃ ጨንኩት እኔ ራሱ ዛሬ ሽቶ ቀን ነው እንዴ? እዚህ ጋር ደግሞ ወደ ላይ መሄድ ወደ ሌፍት። ይሄ የሚቦካር ለማይቦክረው ምንስ ተከፈተ ቦከር ይሻላል። ስማ ሰክትበት እስከቻ ብስብስ ይላል። እዚህ ነው ቤት አለ ብስብስ ወለላ يبوكر خلاص. أول شيء كل بالي يبوكر حرام يهلاني يبوكر عليه قطع الطاسية كسر راسه طفى كسر بوكرت خلاص.